السلام عليكم ورحمة الله وبركاته. እንዴት ናችሁ? የትምህርት ተከታታይ ሁሉ ሰላም ሁሉ አማን ከኔ ጋር ሁሉ ሰላም ነው። ይሄው ሀዲቃ ከቤት ደክሞን ልጆች ዘን ሀዲቃ ብንሄድ ሀዲቃ ለራሱ ረፍት አልሰጡንም። ስልችት ነው ያለኝ ልጅ መያዝ ወላሂ። ከባድ ናቸው ያረቡ ልጆች። خلاص بول خلاص بول እና ልጆቹ በጣም ከባድ ናቸው ወላሂ። ከተነሱ ጀምሮ ጧት አሁን እኔ ልጅ የኛ ቤት ልጆች ልበል ጧት 7 ሰዓት ተነሱ። ትምህርት የላቸውም። እስካሁን ሰዓት ድረስ ውጭ ነው። ምሳሌ ራሱ በግድ ነው የቤት ገትተን አስገጥተን በላናቸው። አረቦቹ ደግሞ ተዋቸው አለ ኬፋቸው እንደፈለጉ ይላሉ። አሁን እዚህ ወደ ሀዲቃ መተን እስቲ ልባችን ትንሽ እናሳርፍ ብለን ሀዲቃ ብንመጣ ለራሱ እየተደባደቡ በምግብ ወደዛ ሄደልሽ። እዛውም እና ወላሂ በጣም ከባድ ነው ልጅ መያዝ፣ እንደ የአረብ ልጅ ማሳደግ ከስራ ሁላ እኔ እንጃ። ሁሉም ስራ ያው ከስራ ሁላ እኔ የሚከብድ የሚመስለኝ ልጅ መያዝ ነው። እኔ ጽዳትንም አይቼዋለሁ፣ ሁሉንም አይቼዋለሁ። እንደ ልጅ መያዝ የሚከብድ የለም። በጣም ነው የሚከብደው ልጅ መያዝ። የሚገርመኝ ነገር አረቦቹ ማለት አሁን የኔ ልጅ እንግዲህ 4 አመት ልጅ ነው። መኪና ካልነዳህ ብሎ ሬ ሲል አያትየው ችግር የለውም ካንቺ ጋር ንዱ ይላል። እኔ መኪና መንዳት ለራሱ አላቅም ስለው ችግር የለውም ይለኛል። ችግር የለውም ሹፊ ይሁዋ እዩ ይንዳ ለምን ያለቅሳል? አያልቅስ ስራሽ ምንድነው አለኝ። ወላሂ በጣም ነው የተናደርኩት እንደዛ ሲለኝ ማለት ነው። ገና ይሄ 4 አመት ላይ መኪና እንደፈለገ ይሁን፣ ግን ቢሞት እኮ የሚጠይቁኝ እኔን ነው። ቢሞት የሚጠይቁኝ እኔን ነው። ለምን አላየሽም? ምንድነው ስራሽ? ምንድነው የምጠብቂው? በኋላ ጭቅጭቅ። እና እንደፈለጉ ስላረጓቸው ልጆች ምንም ሰራተኛ የሚላቸውን አይሰሙም። በጭራሽ ሰራተኛ የሚባሉትን አይሰሙም። በቃ እነሱ ከፈለጉ ውጭ መብላት ከፈለጉ አስፋልት ዳር ቁጭ ብለው ውጭ ይበላሉ። እናትና አባቶቻቸው አያታቸውም ተይ እንደፈለገ ይሁን ይብሉ፣ ፈለጉበት ይብሉ። በቃ እንዳያለቅሱ፣ ሲያለቅሱ መስማት አንፈልግም። እንደዛ ነው የሚሉት። ከዛ ልጆቹ ይሄን እየሰሙ በቃ ተበላሽ። የሚገርማችሁ ነገር እኔ የሚገርመኝ 7 አመት 8 አመት ሆኖ ሽንታቸውን ልብሳቸው ላይ ይሸናሉ። በቃ እናትና አባት ሰራተኛ የጎዳሁ መስሏቸው ልጆቻቸውን አበላሹ። ግን ሰራተኛ ለትንሽ ጊዜ ነው። ሰራተኛ እኔ አሁን አላማዬን ካሳካው እኔ እነሱ ጋር ዘላለም አልኖርም፣ ትቼ እሄዳለሁ። ግን የሚገዱት ማለት ነው የራሳቸው ልጆች ነው ደግሞ ማለት ነው። የሚገርመኝ አሁን ውጪ እሄዳለሁ አይደለ? ሰራተኛ ካልተካተለ ስበሳቸው ዘመድ ስለሆነ ፎቶ ያነሱና በግሩፕ ይለቃቸዋል። ይሄ ሰራተኛ ቤት ቁጭ ብሎ ቲክቶክ ያሉ ልጆቹ ውጭ ናቸው። በቃ ሱብሃንአላህ በጣም ነው የሚያስጠላው። ከዛ ሰውየው ይደውላል። ለሽ እንት ጋር ቲክቶክ ለምን አንቺ ቲክቶክ ላይ ቁጭ ብለሽ ነው እንዴ? ልጁ ውጭ ነው እኮ
ፎቶ ይልክልኛል እና በጣም ወላሂ ከባድ ናቸው። እና ልጆቹ በቃ ድንጋይ በሏቸው፣ ድንጋይ ሆነዋል። ሰው ሳይሆኑ ድንጋይ ሆነዋል። ነው ከጧት ጀምሮ ሰራተኛው ተማሯል። ምሳም ያልበላ አለ፣ ሻይ ቁርስም ያልበላ፣ ቁርስም ምሳም ያልበላ አለ። በቃ እንዴት ውጭ መኪናውን ሲመጣ እያዩ ማለት ነው። መኪና ሲመጣ እያዩ ቀጥ ብለው ስኮተር ይዘው ይገቡበታል። ቀጥ ብለው ይገቡበታል። ያኔ እናትና አባት እንደፈለጋችሁ ስለተባሉ ምንም አይሰሙም። ምንም ድንጋይ በቃ እንደፈለጋችሁ። ሰራተኛም ያለው በልጅ ልክ ነው። በልጅ 5 ልጅ ካለ 5 ሰራተኛ ነው። በእያንዳንዱ ሰራተኛ በእያንዳንዱ በልጆቹ ልክ በእያንዳንዱ ልጅ ልክ ነው ሰራተኛ ያለው እና በቃ ሰው የሚላቸው ምንም አይሰሙም። አሁን ትንሽ ሀዲቃ መተን ተንፈሳል። በቃ አሁን ምግብ ይዘን መተን እዚህ ያስቡት እንግዲህ ምግብ ይዘን አሁን መብላት ሰዓታትን በቃ ቋጥረን ይዘን መተን ሀዲቃ አሁን ምሳ ልንበላል። ይደስቡ ምሳ ለመንበላት እንኳን እንትን ሰዓታትን ማለት እነሱ ልክ እንደ ከብት ከኋላ ነው የምንሄደው። እሺ ብሎ አይገቡ። ድምጻቸው ሁላ ነው ያስጠላኝ ነው ወላሂ ድምጻቸው ሁሉ እንደዛ። አሁን ለራሱ ተደብቄ ነው እየቀረጥኩ ያልኩት፣ ተደብቄ ነው እየቀረጥኩ ያለሁትና አለበዛ ነው ወይ ሰው አይሏቸው ወይ ከብት አይሏቸው። ከብት እንኳን በገመድ ይያዛል። እነዚህ የአረብ ልጆች በምን እንደሚያዙ ነው። ቀባሩ ድምጻቸው ለራሱ ላይ ስርጭት ነው ያለኝ። በቃ መሽቶ ባይነጋ ደስተኛ ነኝ። መሽቶ ባይነጋ ደስተኛ ነኝ ወላሂ። ገና አሁን ምሳ ልንበላ የማረቦኝ ርቦኝ ስበላ እስማማኝ ጮጋራዬን ያመኛል። ቢቀርብኝ ይሻለኛል። እኔ አልበላም አልኳቸው። አሁን ስንት ሰዓት ምሳ ልበላ? ትንሽ ቆይቶ ለመግሪብ ያዛን ይላል። እኔ ምሳ አልበላም ማለት ነው። ብበላውም አይስማማኝም። ናዊት ወላሂ በጣም ይከብዳል። የአረብ ልጅ ማሳደግ በጣም ነው የሚከብደው። በጣም ከምንም በላይ የሚከብደው ልጅ መያዝ። ታጠቡ፣ ብሉ፣ ትምህርት ቤት በዱላ ቀስቅሶ ነው እምቢ። ሰራተኛ ተው ብሎ ከተው ዝም ብለን ቁጭ ካል ለምን አልቀሰቀሳችሁም? ለምን አልሄዱም? እዚህ ለራሱ ሀዲቃ መተው ማለት ነው። ቁጭ አይሉም እኮ 10 ጊዜ ነው ሱቅ ዱካን እያሉ የሚሄዱ። ዱካን ችግር የለውም የሄዱ ሂሳብ የዱቤ ያንጡ ይባላሉ። ተፈለጉ ሀዲቃ ባይኖር ሰራተኛ ሁሉ አብዶ ይሄድ ነበር። ልጅ የሚይዝ ሰው ጠርሶ ይነቅል ነበር። እንዳይ ትንሽ ደግነቱ አልሐምዱሊላህ ሀዲቃ እንኳን ትንሽ መተን ተንፈስ እንላለን እንደዚህ። አለበለዚያ ሀዲቃ ባይኖርም ብስሚላህ ገቡ እንደ ልጆቹ ምንም አይሰሙም። ቤተሰብ
ትንሽ መቼም ሀዲቃ መተን እንደዚህ የነዚህችን አበባ አረንጓዴ ትንሽ አይምሮ ያድሳል። ሀዲቃ ማለት ነው እንጂ ጨጓራ ያላጡት ነው የማብስ የሚል ድንጋራ ሱላ እና ቤተሰብ ድምጻቸው ይገባል ግን ችግር እንደዚህ ትንሽ ይጎበኛው። ላይክ ሰብስክራይብ እንዳትረሱ። ሀገራችንን ሰላም ያርግልን። የገቡ ባባባ ይላሉ ዝምት ወራስ ደግሞ እኮ አይስማሙም። በሳቸው ምንም አይስማሙ። ላይክ ሰብስክራይብ እንዳትረሱ። እያላችሁበት ሰላም ሁኑ። ጓደኞቼ እየጠሩ ነው ምሳ እንብላ እያሉኝ ነው፣ ግን አልበላም። ጨጓራዬን አሞኛል። ርቦኝ ስበላ ምንም ጨጓራ አይቀበልም። በያላችሁበት ሰላም ሁኑ። ባይ ባይ።